የሻኔ ቲዩብ ሰላም እንኳን ወደ የሻኔ ቲዩብ የዩቲዩብ ቻናል በሰላም መጣችሁ። ሰብስክራይብ በማድረግ ቤተሰብ ይሁኑ። በዛሬ ቪዲዮአችን ኒውትረንት ሪሳይክል በሚለው ውስጥ ዲቴይሊ ስለ ካርበን ሳይክል የምናይ ይሆናል። ካርበን ሳይክል እንዴት ሪሳይክል ይሆናል የሚለውን ከማየታችን በፊት እስኪ ስለ ካርበን ያሉትን ሐሳቦችን ካርበን is found in all living organism ሁሉም ሊቪንግ ኦርጋኒዝም ውስጥ ካርበንን እናገኛለን። ይሄ ማለት ሊቪንግ ኦርጋኒዝሞች ከተሰሩበት አንዱና ዋናው ኮምፖነንት ካርበን ነው። አንደኛው ሊቪንግ ኦርጋኒዝሞች የተሰሩበት ሜን ኮምፖነንት ነው። ከዚህ ባለፈ ደግሞ this is nearly the fundamental building blocks of the complex macromolecules in the biological system በባዮሎጂካል ሲስተም ውስጥ ኮምፕሌክስ የምንላቸው ወይም ደግሞ ማክሮ ወይም ባዮሎጂካል የምንላቸው ሞሌኪውሎች ኒርሊ የተሰሩት ወይም ከተሰሩበት አንዱ ኮምፖነንት ካርበን ነው። ለምሳሌ ፕሮቲንን ብንወስድ ካርቦሃይድሬትን፣ ሊፒድን እንዲሁም ኒውክሊክ አሲድ ከምንላቸው ዲኤንኤ እና አርኤንኤ በስትራክቸራቸው ውስጥ ካርበንን እናገኛለን። ስለዚህ ስለ ካርበን ሳይክል ስናወራ ኒርሊ እነዚህ ማክሮ ሞሌኪውሎቹ ጋር ያሉትን ካርበን ብሬክዳውን ወይም ደግሞ ዲግራይድ በማድረግ ከዛ እንደገና ደግሞ መልሶ ካርበንን ተጠቅሞ እነዚህን ሞሌኪውሎች ሰንተሳይዝ የማድረግ ሁኔታ ነው ወይም ደግሞ ሲስተም ነው ማለት ነው። ናው በካርበን ሳይክል የመጀመሪያ ወይም ፕራይሜርሊ ወይም ፋንዳሜንታል አስፔክት የምንለው ካርበን ፊክሴሽን ነው። ካርበን ፊክሴሽን ስንል ሞስት ኮመንሊ ፎቶሲንቴሲስ ማለታችን ነው። ስለዚህ አንዱና ዋናው የፎቶሲንቴሲስ ፕሮሰስ ነው ማለት ነው። እንዴት ነው የሚሆነው? እስኪ ሜንሊ ከኢቨንቶችን ወስደን ለካርበን ሳይክል በጣም ወሳኝ የተባሉ ሁለት ፕሮሰሶች አሉ። አንደኛው ፎቶሲንቴሲስ ነው፣ ሁለተኛው ደግሞ ሪስፓይሬሽን ነው። ከዚህ ባለፈ ግን ሌሎች አይነት ኢቨንቶች አሉ። ከዚህ ውስጥ አንዱ እንግዲህ ኮምፖዚሽን ነው። ስለዚህ ኮምፖዚሽን በርኒንግ ኦፍ ፎሲል ፊውል ማለት ነው። ዘንድ ደግሞ ሌሎችም ደግሞ ወይም ሌሎች ማይክሮ ኦርጋኒዝሞች ካርበን ዳይኦክሳይድ ሪሊዝ ወይም ደግሞ ኒርሊ ኮንሱም የሚያደርግበት ሲቹዌሽን አለ። እነዚህ አራቱን አጠር አድርገን እናያለን። ፎቶሲንቴሲስ ስንል ምን ማለታችን ነው? ሜንሊ ካርበን ፊክሴሽን የሚካሄድበት ነው። ካርበን ፊክሴሽን ማለት the process of reducing inorganic carbon that is carbon dioxide into organic carbon or glucose ማለት ነው። የፎቶሲንቴሲስ ሪያክሽን እንደምታስታውሱት ካርበን ዳይኦክሳይድ ከአትሞስፌር አብዞርብ አድርገው ውሃን ደግሞ በሩታቸው አማካኝነት ከሶይል አሁንም አብዞርብ ያደርጉና እንደ ፕሬሰንስ ኦፍ ላይት ዘንድ ደግሞ ክሎሮፊል ወደ ግሉኮስ ሲደመር ኦክሲጅን ይቀይራሉ። ስለዚህ ካርበን ዳይኦክሳይድ ኢንኦርጋኒክ የነበረው ይህ ካርበን ዳይኦክሳይድ ወደ ማን ረዲውስድ ሆነ? ወደ ግሉኮስ ረዲውስድ ይሆናል። ስለዚህ ካርበን ፊክሴሽን ስንል ካርበን ዳይኦክሳይድን ሲምፕሊ በፎቶሲንቴሲስ ፕሮሰስ ወደ ግሉኮስ መቀየር ማለት ነው። ይህ የመጀመሪያ ወይም ፕራይሜርሊ አስፔክት ኦር ኢቨንትስ ኢን ደ ካርበን ሳይክል ብለን እንጠራዋለን። ሁለተኛው ደግሞ ሪስፓይሬሽን ነው። አንዴ እንግዲህ ከካርበን ዳይኦክሳይድ ግሉኮስ ከተመረተ በኋላ ሴሉላር ሪስፓይሬሽን ስንል ደግሞ ይሄንን ግሉኮስ ሞሌኪውል ኢን ዘ ፕሬሰንስ ኦፍ ኦክሲጅን ሜይ ቢ ኤሮቢካሊ ወይም አኔሮቢካሊ ሊቀየር ይችላል። እኛ ለጊዜው ኒርሊ ሞር ካርበን ዳይኦክሳይድ ሪሊዝ የሚደረግበት በኤሮቢክ ሪስፓይሬሽን ስለሆነ ግሉኮስን ኤሮቢካሊ ወይም ኢን ዘ ፕሬሰንስ ኦፍ ኦክሲጅን ወይም በኦክሲጅን በርን ስናደርግ ኒርሊ ካርበን ዳይኦክሳይድ ፕላስ ወተር ፕላስ ኢነርጂ። ስለዚህ ሴሎች ኢነርጂ ለማምረት ወይም ሰንተሳይዝ ለማድረግ ሲሉ ግሉኮስ ሞሌኪውል ያ ማለት በፎቶሲንቴሲስ ፕሮዲውስ የሆነውን ፕሮዳክት ኦክሲዳይዝድ በማድረግ እንደገና ወደ ካርበን ዳይኦክሳይድ ይቀይራሉ። አሁን ፎቶሲንቴሲስ ካርበን ዳይኦክሳይድን ኮንሱም ያደርጋል፣ ሪስፓይሬሽን ደግሞ ካርበን ዳይኦክሳይድ ሪሊዝ ያደርጋል። ስለዚህ የካርበን ዳይኦክሳይድ ሳይክል በእነዚህ ሁለቱ ፕሮሰሶች አቺቭ ይሆናል ማለት ነው። ከዚህ በተጨማሪ ግን ኦርጋኒዝሞች በሚሞቱበት ጊዜ በውስጣቸው ያለው ካርበን ሪች የሆነው ዌስት ኒርሊ ከሎንግ ፔሪድ ኦፍ ታይም ወይም ደግሞ ከረጅም ዘመን በኋላ ወደ ፎሲል ወይም ደግሞ ኒርሊ ወደ ፎሲል ፊውል ይቀየራል። ይሄንን ፎሲል ፊውል ደግሞ ለተለያየ ፐርፐስ ሰዎቹ በማይኒንግ ፕሮሰስ ኤክስትራክት አድርገው ሲያወጡ በርን በሚሆንበት ጊዜ ኤነርጂውን ለመጠቀም ስለዚህ ፎሲል ፊውል ወይም ደግሞ ፎሲል ሪሜኖቹ ኒርሊ በርን በሚሆኑበት ጊዜ ካርበን ዳይኦክሳይድ ወደ አትሞስፌሩ እንደገና ሪሊዝ ያደርጋል። ይሄም ለካርበን ሳይክል አንዱ ኮንትሪቢዩት የሚያደርግ ነው። ስለዚህ ኮምፖዚሽን ማለት
the process of burning of fossil fuel to release carbon dioxide to the atmosphere ማለት ነው። ወደ አትሞስፌሩ ካርበን ዳይኦክሳይድን ሪሊዝ ለማድረግ ፎሲል ፊውልን በርን ስናደርግ የሚወጣው የካርበን ዳይኦክሳይድ ፕሮሰሱ ኒርሊ ኮምፖዚሽን ይባላል። ሌሎች ሜካኒዝሞች ደግሞ በተለይ በዚሁ በማይክሮ ኦርጋኒዝሞች አስፔክት አኔሮቢካል ኮንዲሽን ከሆነ ያ ማለት ኦክሲጅን በማይኖርበት ጊዜ አርኪያ ባክቴሪያዎቹ በተለይ ሚታኖጂን የሚባሉ ባክቴሪያዎች ካርበን ዳይኦክሳይድን ይጠቀሙና ምንም ፕሮዲውስ ለማድረግ ይጠቀሙበታል፣ ሚቴን ወይም ደግሞ CH4። እንግዲህ ሚታኖጂን ስንል አርኪያ that can be produce or generate ሚቴን ማለት ነው። ሚቴንም ፕሮዲውስ የሚያደርጉ የአርኪያ ባክቴሪያ አይነቶች ሚታኖጂን ይባላሉ። ስለዚህ በሌላ አስፔክት ካርበን ዳይኦክሳይድን ኦክሲጅን በሌለበት ወይም አኔሮቢካሊ ወደ ማን ረዲውስ ያደርጋሉ? ወደ ሚቴን። ስለዚህ ሚቴንን ጀነሬት ለማድረግ የሚጠቀሙበታል። በሌላ ወይ ደግሞ ሚታይሎትሮፍ የምንላቸው ባክቴሪያዎች ሚቴንን ይጠቀሙና ዘን እሱን እንደገና ብሬክዳውን አድርገው ወይም ደግሞ ወደ ማን ይቀይራሉ? ወደ ካርበን ዳይኦክሳይድ። ስለዚህ እዚህ ጋር ሚታኖጅን ካርበን ዳይኦክሳይድን ኮንሱም ሲያደርጉ፣ ሚታይሎትሮፍ የምንላቸው ደግሞ ካርበን ዳይኦክሳይድን ሪሊዝ ያደርጋሉ። ስለዚህ አንዱ ይጠቀማል፣ አንደኛው ሪሊዝ ያደርጋል። ዘን ያለው የካርበን ዳይኦክሳይድ አቫይላቢሊቲ ኒርሊ ባላንስ ይሆናል ማለት ነው። ስለዚህ በካርበን ሳይክል ያሉ ኢቨንቶች እነዚህ ናቸው። እስኪ ፒክቾሪያሊ እናያቸው። ለምሳሌ ካርበን ኢን ዘ ፎርም ኦፍ ካርበን ዳይኦክሳይድ ኢኒሻሊ በአትሞስፌር ነው የሚገኝ። ስለዚህ ሰንላይትን እንዲሁም ደግሞ ክሎሮፊል በመጠቀም ፎቶሲንቴቲክ ኦርጋኒዝሞች ልክ እንደ ፕላንቶች፣ አልጌ እንዲሁም ሲያኖ ባክቴሪያ ኒርሊ ኡግሌናንም ጨምሮ ማለት ነው ወደ ኦርጋኒክ ካርበን ይቀይራሉ። ፕላንቶችን ደግሞ አኒማሎች በሚመገቡበት ጊዜ ኢንዳይሬክትሊ ኦርጋኒክ ካርበኑን ያገኛሉ ወይም ደግሞ ግሉኮስን ያገኛሉ ማለት ነው። እነሱ ደግሞ በኤሮቢክ ሪስፓይሬሽን ኒርሊ ካርበን ዳይኦክሳይድ መልሰው ወደ አትሞስፌር ሪሊዝ ያደርጋሉ። በሌላ ወይ ደግሞ ፕላንቶች ውስጥ ፎቶ ሪስፓይሬሽን በሚካሄድበት ጊዜ ልክ እንደ ኦርዲናሪ ሴሉላር ሪስፓይሬሽን ካርበን ዳይኦክሳይድ አሁንም ወደ አትሞስፌሩ ሪሊዝ የሚደረግበት ኮንዲሽን ይኖራል ማለት ነው። እንዲሁም ደግሞ ፎሲል ፊውል ኮምፖዚሽን ወይም በርኒንግ ኦፍ ፎሲል ፊውል እንዲሁ ካርበን ዳይኦክሳይድን ወደ አትሞስፌር ሪሊዝ ያደርጋል። እነዚህ ኦርጋኒዝሞች ሜቢ በሚሞቱበት ጊዜ ደግሞ ከብዙ ጊዜ በኋላ ወደ ፎሲል እንዲሁም ወደ ፊውል ኒርሊ ይቀየሩና ይሄንን ፎሲል ፊውልን በርን በምናደርግበት ጊዜ ሲሚላርሊ ካርበን ዳይኦክሳይድ ወደ አትሞስፌሩ ሪሊዝ እንዲደረግ ያደርጋል። ወይም በሌላ ሞዳሊቲ ሉክ ካርበን ዳይኦክሳይድ አለን። ይሄ አትሞስፌር ላይ ያለ ካርበን ዳይኦክሳይድ ኒርሊ በፎቶሲንቴሲስ ፕሮሰስ በዚህ አስፔክት ወደ ማን ካርበን ፊክሴሽን ይካሄዳል። ካርበን ፊክሴሽን ማለት አትሞስፌሪክ ካርበን ዳይኦክሳይድ ወደ ማን የሚቀየርበት ነው? ኒርሊ ወደ ግሉኮስ። ይሄ ካርበን ፊክሴሽን ይባላል። ፎቶሲንቴሲስ ማለት ነው ባጭሩ። በሌላ ወይ ደግሞ ኦርጋኒክ ኮምፓውንድ የምንለው ወይም ደግሞ ግሉኮስ በኤሮቢክ ሪስፓይሬሽን አማካኝነት መልሶ ካርበን ዳይኦክሳይድን ሪሊዝ ያደርጋል ወደ አትሞስፌሩ ማለት ነው። ባላንስ ይሰራል ነው። በሌላ መንገድ ደግሞ ካርበን ዳይኦክሳይድን ሚታኖጂን የምንላቸው አርኪያ ባክቴሪያዎች ሚቴንን ጄኔሬት ለማድረግ ይጠቀሙታል። ይህ ፕሮሰስ ሚታኖጀነሲስ ተብሎ ይጠራል። ሚታኖጀነሲስ ማለት the process of producing or generating methane ማለት ነው ባጭሩ። ከዛ እንደገና ደግሞ ሚታይሎትሮፍ ያልናቸው ባክቴሪያዎች ደግሞ ይሄንን ሚቴን ይጠቀሙና መልሰው ወደ ካርበን ዳይኦክሳይድ ይቀይራሉ። እዚህም ሌላ ባላንሲንግ ሲስተም ይሰራል ማለት ነው። በሌላ መንገድ ደግሞ ልክ እንደ መጀመሪያው ካርበን ፊክሴሽን ፕሮሰስ እንደተካሄደው ሁሉ ልክ ካርበን ዳይኦክሳይድ በፎቶሲንቴሲስ ፕሮሰስ ወይም በካርበን ፊክሴሽን ወደ ኦርጋኒክ ኮምፓውንድ ወይም ደግሞ ኒርሊ ወደ ግሉኮስ ይቀየራል። ግሉኮስን ደግሞ አንኤሮቢካሊ ፈርመንት በሚደረግበት ጊዜ በተለይ ደግሞ በይስቶች ፈርመንትድ ከሆነ ግሉኮስ ሞሌኪውል ወደ ኢታኖል ሲደመር ካርበን ዳይኦክሳይድ ሲደመር ኤቲፒ ስለሆነ መልሶ ካርበን ዳይኦክሳይድን ሪሊዝ ያደርግልናል ማለት ነው። ሶ ኤሮቢክም ይሁን አንኤሮቢክ ሪስፓይሬሽን ማንን ሪሊዝ የማድረግ ቻንስ አለው? ካርበን ዳይኦክሳይድ ሪሊዝ የማድረግ ቻንስ አለው። ካርበን ፊክሴሽን ወይም ፎቶሲንቴሲስ ደግሞ ካርበን ዳይኦክሳይድን ኮንሱም ያደርግልናል። በሚታኖጀነሲስ ፕሮሰስ ሚታኖጂን የምንላቸው አርኪያዎች ደግሞ ካርበን ዳይኦክሳይድን ኮንሱም ያደርጉና ሚቴንን ጀነሬት ያደርጋሉ። በሌላ አስፔክት ደግሞ ሚታይሎትሮፍ ያልናቸው ባክቴሪያዎች ደግሞ ሚቴንን ተጠቅመው ካርበን ዳይኦክሳይድ ሪሊዝ ያደርጋሉ። ስለዚህ በዚህ ወይ ሳይክሉ ይቀጥላል ማለት ነው። ሶ ካርበን ሳይክል ይህንን ይመስላል።